ዛሬ ደግሞ ታክሲ ማይመጣም እንዴ? እማ የት ነው እንትኑ ሰልፍ የት ነው? ኮኮ እንዴ ሰላም ነው ብሩክ፣ እንዴት ነሽ? አይ ብርቱካን፣ ሰው ልጅ መገናኛ አይታወቅም። እንትን መኪናችሁስ ምን አገባሰኛ? መኪና ይመለከታል እንዴ? ወይ እሱ እንኳን አይመለከተኝም። አይ እኔ እኮ እግረኝነት አስጠልቶሽ በእግሬ ኮቴ ያለቀ ብለሽ ነው የፈነገርሽኝ። መኪና ላለው ሰው ለምን ዝም አትልም? እንዳጨቅጭቀኝ በቃ ዝም አሁን እንዲህ ፊት እንዲህ ጀርባ የሚያሰጣጥ ግንኙነት ነው የነበረን። ከጫፍ ደርሰናል ነበር ህይወት ልመሰርት ባለፈው እኮ አይቼሽ ነበር ነው ወይስ ያንቺ ቦይፍሬንድ መኪና ከማይታዩና ከማይዳሰሱ ቅርሶች ውስጥ የሚመደበው? ትክ እንደ አርፈ ተሰለፍ ታክሲ ነው የምጠብቀው። በቃ ተሰለፍ ልጫወት ብዬ ይሁን ሰልፍ እስኪ መጣ ትንሽ አናዋጋ። ይኸውልሽ እኔ ፋራ ቢቀማኝ ይደብረኝ ነበር። አያራዳልች አንድ ቀን ከገራጅ ለሙከራ ይዞ በወጣው መኪና ፎቅ ገረሻ አይደል የሚልክሽን ይመጆ እኔ እምር ፋራ ቢበላ ይጸጽተኝ ነበር። እሷንም ሲያደርጋት ልክ እንደኔ ከኪዟት ማየት ጉድ ነው ለኔ። አልበል ና ብላ ማን ይበላል? ና ሸንጎር ሳይላጥ ይበላል እንዴ? ማን ይበላል ነው አማ እናቴ ምን ሆናችሁ ነው? ለትገለኝ ነው ጃውሬች ሰው በላል ለትገለኝ ምግብ አልበላም ብሎ ነው እኔ መስለት ነው ቆርጠሰርቼ ወይኔ እናቴ አሁን ይሄ ለሰው ነው ለዶሮ ነው? በኢየሱስ ስም ጠራይ ታውረማለ ሽንኩርት ከነጸጉሩ እናቴ ሽንኩርት ይከተፋል እንጂ ይታረዳል እንዴማ? አረደችው ፈለጠችው እንጂ ፈለጠችው። ቲማቲም ሲከተፍ ነው ማቆ ገነዘችው እናቴ። እንዴ አማስገብኝ እኔ ካንቺ ጋር ልኑር እናቴ። እኔ ችክን ያለች ሽሮ ልጅልሃለሁ። ያንቺን ሽሮ ጠጣለሁ ማ አባቴ ያሰጣሽ አንቺን ብትሆኚ እናትሽ ቤት ግቢ። ይሄ ማላታይን ነው ምሰሪ ምግብ ማላታይን ነው መጥፊያሽ ነው የሚሆነው። እማ ሽሮሽን ልጠጣ ነው ታበቃ ና እሺ እናቴ እሺ ሰሚኛለሽ። ከዚህ በኋላ ዊኬንድ እና በዓል ቤተሰብ ጋር ማሳለፍ የለም እንዴ? ምን ማለች አላለች? ይኸውልሽ የኔም እናት አማችሽ ነች። የኔም እናት ጋር እናሳልፋለን። እንዴ ምንድነው ሁሌ አሽሙር? ከእናትሽ ጋር ተመሳሳይ ቋንቋ ነው የምናወራው፣ ለአማርኛ ነው የምናወራው ሁለታችንም። በአንድ ሳምንት ከሳምንት በፊት እዚህ ቤት ነበርና አይደለ? በአንድ ሳምንት ውስጥ እንዴ ልጅ እኮ ይኸውልሽ 2 ዓመት ታስቦ 9 ወር ተረግዞ ይመጣ አካል እኮ ነው። ባንዴ ይወለዳል እንዴ? ባባስ ልጅ አልወለዳችሁ? አሬ ምስራች ታሰሙና ረወቀኝ። ምንድነው እሷ ታሳድግ ይመስል ልጅ የምትለው እንዴ? አባትሽስ ቢሆን እንዴ እሷ ኮለኛ አስባ ነው አይደል? ምንድነው የምታስበው? ከምን ከሺሌን ይዛዝላት በሳምንት ምንድነው? መፋዘርሽስ ቢሆን 3 ዓመት ሙሉ ተመሳሳይ ታሪክ። ከጋብቻችን ነው ካገባሁሽ 3 ዓመት ነው። እዚህ ቤት እመጣለሁ ነው እስቲ ልጅ ቁጭ በል። እንግዲህ በአብዮቱ ጊዜ ከኛ ሰፈር የተማርኩት ብቸኛው ምሁር እኔ ነበርኩ። በአብዮቱ ጊዜ እንደ ሀገር 60 ምሁር ነበራት ይቺ ሀገር። 60ውንም የበላችሁ ራሱ አብዮቷ ነች። የምን መቀደር ነው? እሳቸውን ቢሆን ወደ ሞት ነው ከዚህ በኋላ ምን አለ እውነት አውርተው ቢሞቱ። አንተ ቤተሰቦችን ሁሌ እንዳጣጣም እኔ አያገባኝም። ይኸውልሽ እንግዲህ ከዚህ በኋላ እኛ ማዘርጋ ነው እናሳልፈው። ጨርሻለሁ። አረ ማዘርጋ እናሳልፍም። እኔ ለእናቴ ሁሌ ለፋሲካ ቃል ገብቼላታለሁ። ከሷጭ ሌላ ቃል ገብተሻል። እንግዲህ አሁን ካሁኑ ጠቅልልሽ ግቢ፣ እዚሁ ጾሙን ፍቺ፣ እዚሁ ፋሲካን ተቀበይ። ጨርስኩ ነኝ አባቴ። ለኔም እኮ አባቴ ነው። አረ ለኔም እኮ አባቴ ነው። ወይ ይላል ያማቹን ብር ሳይበላ አፈር በላው ይላል። አውጦ ምቾት እንዳማረው አፈር ዋጠው ይላል። አባቴ ነገሪ ምንም አትፍሪ። ይኸውልሽ እኔን ፍቅር ስጀምር የሚመጣውን ሁሉ ለመቀበልና ለመቋቋም እንዴት ብዬ ልንገር? በጣም ነገሪኝ በቃ አርግዣለሁ። ምን አርግዣለሁ? አዎ ያንተ ቅንቅናምነት ሳያንስ ሌላ ቅንቅናም ወደዚህ ምድር አስመስል መፈልገውን ነገር ደክም ያለው ይገባኛል። የላቤን እንኳን እሰይ ግጥማርሽ እንኳንም ማርግሽ አምናለሁ። በቃ ድንገት ሲሆንብኝ ደንግጬ አስወረድኩት። አንቺ አውሪያት እንግዲህ ወደዛ አርጊ። አስወረድሽው። ልጄን ተሞሞተሽ
ተግሞጠሞጥሽው ልጄን እንዳትገኝ አንቺ አውሬ ልጄን ተግሞጠሞጠችው። እንቁላል ሰባሪው እያለው ባለ እንቁላሉ ምን አስቸኮለው ልጄ ተርፈሻል ዶዶ ተርፈሻል። እዚህ ቤት አቤት ሰላም ነው። እንዴት ነህ? ሰላም ነው። ባሪፍ ዴሊቨሪዎች ነን ባሪፍ ዴሊቨሪ እና ከወይዘሮ ዝናሽ የተላከልህ የአራት ዓመት ፍቅረኛ አዎ እና ይቅርታ ደብዳቤ ነው። ኧረ እባክሽ ስጦታና ደብዳቤ ቪዲዮ ምናምን ልታሳያት እሺ አንድ ወር ሙሉ ያላንተ ምን ያህል እንደከበደኝ አታውቅም። አሁን ደግሞ ጸጉሬን ኮኮስና ሮዝመሪ የተቀባው እንደ በፊት አይኮሰኩስም ለስላሳ ሆኗል። እባክህ እንታረቅ። ስጦታም አለ አይደለ? ይሄንም ልካልካለሁ። አባ ሰላም አይደለም? አይ ሰላም ነው እናቴ ሰላም ነው። ነይ ምን ባለቤቴ ነች ባለቤቴ አንድ ልጅ እናት ቅርብ ጊዜ ነው የወለደችና በወሊድ ምክንያት ወገቧን ትንሽ ይልሽ ባለፈው አላልኩሽም? ልብስ አጣቢ ያመጣለሁ አላልኩም? ቃል አልገባሁም? እናቴ በሳምንት 3 ቀን ሰኞ፣ ሮብ፣ ዓርብ እየመጣሽ ታጥቢያለሽ። ሂሳብ እንዳታስቢ ጭራሽ ከብላለሁ። ባባ ብቻ እኔ እኮ ስትቆይብኝ ነው የመጣው። መጣሁ እና አውራትና መጣሁ። እሺ ይኸውልሽ ስሚ እንዴ ፍቅረኛ አለክ አይደል እንዴ? የምን ፍቅረኛ? የአራት ዓመት ፍቅረኛ አለክ አይደል? ይኸውልሽ ባለቤት ነሽ ነው የ8 ዓመት ትዳሬ ነች እሷ። ፍቅረኛነቷ እኔ ነኝ ለሷ፣ እሷ ለኔ ውሽማዬ ነበረች። አንተ አቁም፣ መቅረዝ አቁም። ሂድ